ኢሉሚናቲ ኢትዮጵያ የተባለ ተቋም እንደተቋቋመ ሰምተናል። እንደው ስለሱ ትልቅ ተስፋ ያለው ለሁላችንም ተስፋ የሚሰጥ ነገር ነውና እዚሁ አጋጣሚ ደግሞ ትናንትና ያገኛችሁት ሰርተፊኬት ፍቃድ አለ በኢትዮጵያን ከፍታ በአለም ዙሪያ እስኪ ስለሱ ትንሽ እንገሩኝና እናጠቃል። ህጋዊ ፍቃድ አግኝተናል። ነገን የሚገነባ አገር በቀል ኢትዮጵያን ለማዳን ኢትዮጵያን ለመታደግ ኢትዮጵያን ተስፋ እንዳይቆርጡ ለማድረግ ኢሉሚናቲ ተመስርቷል። የኢሉሚናቲ አባል ለመሆን ያለውን ሁሉ ተናግረናል። ዓለምን በአንድ አይን እንቆጣጠራለን ነው። አሁን ይሄ ናይስ ይላሉ አይደል? አንድ አይን ብለው ነው የሚሄዱት። ይሄንኛ ናይስ እንላለን፣ ግን የክርስቶስ ሳይቶች የሚያደርጉት ስራ እኮ ነው። ሁሉንም የቡድኑ አባላት የሚፈትን ቅጣት ነው። አዝመራው ብቻ አልደረሰው። ከአዝመራው ውጪ ሁሉም አፋቸውን በውሃ ይሞሉና ሳይስቁ ውሃው ካፋቸው ሳይወጣ ዝም ማለት ነው። አዝመራው ትንሽ ድምጽ ማውጣት ተፈቅዶለታል። አባላቱን ለማሳቅ ያለ የሌለውን የማሳቅ አቅም መጠቀም ይኖርበታል። Yeah.